ዛም ቀይሬ ኦርቶዶክስ ፕሮቴስታንት ሆኜ ማይቻለሁ ያለውን ነገር ሁሉ አይቻለሁ ትክክለኛ መንገድ መስሎኝ ነበር እኔ ወደዛ የተመራሁት በዛን ሰዓት ለመጨረሻ ጊዜ መናገር የምፈልገው ያው እንደነገርኩ እግዚአብሔር ይቅርታው እንዲያደርግልኝ ነው ይሄን ጸልዩልኝ እላለሁ የኢትዮጵያ ሕዝብ ኦርቶዶክስ ተዋህዶ እምነት ተከታይ ሆነው የኢትዮጵያ ሕዝብ በጸሎት ከጎኔ ሆኑ እላለሁ ዘርፌ ወደ ኦርቶዶክሷ እንደተመለሰች ወደ እምነቷን በልቧ ሐሯንም አንከሯንም አንገቷ ላይ እንዳሰረች ነው እንግዲህ እየተሰማ ያለው ክቡራን አድማጮች ይኸው ከዘርፌ እንደሰማችሁት ሼር አድርጉት ላይክ በማድረግም ተጓር ያድርሱ እንላለን ነው ሰላም ነው ዘማሪ ዘርፌ ሄሎ ሰላም ነው እንደምን ዋልሽ እግዚአብሔር ይመስገን ሰላም ናችሁ እግዚአብሔር ይመስገን እንግዲህ ዛሬ አስደናቂ ነገር ነው ተሰምቶ ነው ላንቺ ደወል ነው አው አዲስ ነገር ይዤ መጥቻለሁ ራሴ እግዚአብሔር ይቅር ይበለኝ ብዬ እመቤቴ ቅድስት ድንግል ማርያም ይቅር ትበለኝ ብዬ ኢየሱስ ክርስቶስ ይቅር ይበለኝ ብዬ ጻድቃን ሰማዕታት ሁሉም ላስቀየምኳቸው ኢትዮጵያ ሕዝብ ለወዳጅ ዘመዶቼ ሁሉ እሺ አዲስ የሆነ ዜና ነው ይዤ መጣሁት እኔ አሁን ወደ ኦርቶዶክስ እምነት ተመልሻለሁ ልመለስ ነው በቃ ምክንያቱም አይቻለሁ ዛም ቀይሬ ኦርቶዶክስ ፕሮቴስታንት ሆኜ ማይቻለሁ ያለውን ነገር ሁሉ አይቻለሁ ትክክለኛ መንገድ መስሎኝ ነበር እኔ ወደዛ የተመራሁት በዛን ሰዓት አዎ ግን አሁን ላይ ትክክለኛው መንገድ ታይቶኛል ማለት ነው እኔ እና በጣም በጸጸት ነው እየተመለስኩ ያለሁት ሁሉም ህዝብ ይቅር እንዲለኝ እንፈልጋለሁ እግዚአብሔር ይቅር እንዲያደርግልኝ ነው እንፈልጋለሁ እንግዲህ በጣም ነው የሚያስገርመው ምን አጋጣሚዎች አጋጠሙሽ በዚያ ቦታ እንግዲህ ምን ነገር አይተሽ ነው አሁንስ ለምን ይሄንን ነገር ልታደርጊ ወሰንሽ ያለውን ነገር እንግዲህ ከይቅርታ ጋር መርማሪ ዘርፍ ያለውን ነገር ለህዝብ ብታብራሪልን ያው እዛ ያጋጠመኝ ነገር እኔ እንደሚታወቀው መጀመሪያ የኦርቶዶክስ ዘማሪ ነኝ አብዛኛው ህዝብ የሚያቀኝ እዛ በኦርቶዶክስ ዘማሪ ውስጥ ያለው ነው አዎ ከዛ በኋላ እንግዲህ ኦርቶዶክስ ትክክለኛው መንገድ አይደለም በማለት ወደ ፕሮቴስታንት እምነት ተቀይሬ ነበር ማለት ነው አዎ እንግዲህ ያኔ ብዙ ሰዎች ከብዙ ኦርቶዶክሶች ዘንድ ከተለያዩ እምነቶች አማኞችም ዘንድ ብዙ ቁጣዎች ተነስተው ነበር አስገራሚና የውሱ መነጋገሪያ ነገርም ነበር አዎ በዛ ሰዓት በጣም ብዙ ወዳጅ ዘመዶች አድናቂዎች የተናደዱብኝ ቤተሰቦች ጓደኞቼ በጣም ብዙ አብዛኛው የሚያቀኝ ሰው በጣም ተናዶብኝ ነበር በዛት እኔም ልክ አልነበርኩም ትክክለኛው መንገድ ነው ብዬ ወደዛኛው መንገድ ብሄድም ይሄኛውን በዛን ሰዓት ያየውበት ስለዚህኛው ያወራውበት መንገድ በጣም ትክክል አልነበረም በዛ ሰዓት አዎ ያኔ እንግዲህ በተሳሳተ መንገድ ተጉዘሽ ሊሆን ይችላል አሁን እንግዲህ ምንድነው የተፈጠረው ለምንስ ወደ ኦርቶዶክስ ልትመለሽ ወሰንሽ ምን አጋጥሞሽ ነው እዛ አሁን ወደዚህኛው እንድመለስ ያደረገኝ ትክክለኛው መንገድ ታይቶኝ ነው በቃ እግዚአብሔር ይቅርታውን አርጉልኝ አይቻለሁ በቃ በህልሜም አይቻለሁ ትክክለኛው መንገድ ጥዬ መሄዴ በጣም እየጸጸተኝ ሰላሜን አጥቼ ነበር እኔ በቃ ህይወቴ ውስጥ አዎ ብዙዎች ለገንዘብ ሲሉ እምነታቸውን ሲቀይሩ እንደነበር መረጃዎች ደርሰውናል በገንዘብ ዙሪያ እዚያየሽው ነገር ምንድነው ያው እኔ አሁንም ቢሆን ስለማንም ነገር መጥፎ ነገር አውርቼ መውጣት አልፈልግም ከምንም ነገር ግን ደግሞ ትክክለኛው መንገድ ያወቅኩበት የራሴ የሆነ ምክንያቶች አሉኝ አሁን ለሚዲያው ይፋ ማድረግ አልፈልግም አንድ ቀን ቢሆንም ማድረገው ዛሬ ባይሆንም ትክክለኛ የሆነ ምክንያት አለኝ ይሄን አብዛኛው ህዝብ ተረድቶ እግዚአብሔርም ስለሚያውቅ ልቤን ውስጤን ይቅርታ አርጎልኝ ወደ ቤቱ እንዲመልሰኝ ብቻ ነው ያውን መፈልገው እናቴ ድንግል ማርያም ይቅርታዋን እንድታረግልኝ ብቻ ነው የምፈልገው አሁን በዚህ ሰዓት እንጂ ስለዛኛው መጥፎ ነገር ማውራትም አልፈልግም ስለነበርኩበት አመታትም ዛው ውስጥ ባሳለፍኳቸው ነገሮችም ስለነሱ ምንም መጥፎ ነገር ማውራት አልፈልግም እኔ ያው ላይ ማለት ነው አዎ በአንደኝነት ላንቺ ብላለሽበት ሁኔታም ለህይወትሽም አንዳንድ አስጊ ነገሮች ሊመጡ ስለሚችሉ ለጊዜው ያለውን ነገር ብቻ ወደ ኦርቶዶክስ ልትመለሽ እንደሆነ ቃጥላ ማርያምም ሄደሽ ልትጠመቂ ክርስትናን በድጋሚ ልትነሽ እንደሆነ ነው የነገርሽኝ አዎ አሁን በቅርብ ሄጄ እነሳለሁ ይሄም የራሴ የሆነ ምክንያቶች እንዳለኝ ነገር ያለው ለዚህ በቃ የታየኝ ነገር አለ እግዚአብሔር ለምን መንገዴን እንዳሳሳተኝ አላቅም ምናልባት ትክክለኛውን በደንብ እንዳውቀው ፈልጎም ሊሆን ይችላል አዎ ትክክል አብዛኛው ህዝብም ከኔ እንዲማር ፈልጎም ይሆናል አላቅም ብቻ አሁን ላይ ግን እኔ ወደ ድሮ እምነቴ ነው መመለስ የምፈልገው
ምን አልሽ? አሁን ላይ እኔ ወደ ድሮ እምነቴ ነው መመለስ የምፈልገው። በጣም ነው የሚያስገርመው። እንግዲህ አስደናቂ መልእክትን ያስተላለፍሽው። ላስቀየምሻቸው ቤተሰቦችሽ፣ ለኢትዮጵያ ሕዝብ የምትይው መልእክት አለሽ? እንግዲህ በቀጣይ ቀን በቪዲዮ እንግዲህ እኛም ቃለ መጠይቅ የምናደርግሽ ይሆናል። የመጨረሻ ቃል ለዛሬው ያለሽ ነገር ካለ? ለመጨረሻ ጊዜ መናገር የምፈልገው ያው እንደነገርኩ እግዚአብሔር ይቅርታውን እንዲያደርግልኝ ነው። ይሄን ጸልዩልኝ እላለሁ። የኢትዮጵያ ሕዝብ ኦርቶዶክስ ተዋህዶ እምነት ተከታይ ሆነው የኢትዮጵያ ሕዝብ በጸሎት ከጎኔ ሁኑ እላለሁ። ያኔ ላስቀየምኳቸው ወደዛኛው እምነት ሲሄድ ወደ ተሳሳተው መንገድ ሲሄድ ያስቀየምኳቸው ሰዎች ካሉ አንቺን ተከትለው ብዙ ሰዎች ሄደው ነበር። ለእነሱስ መልእክት አይኖርሽም? ምክንያቱም እንግዲህ አንቺን ተከትለው ከሄዱ አንቺን ተከትለው መምጣቱ አጋጣሚ ይኖራልና። አዎ ይሄ እውነት ነው። እኔም በጣም አሁን ላይ እየጸጸተኝ ያለው ይሄ ነው። እኔ ተሳስቼ በእኔ ምክንያት ሰዎች ማሳሳቱ ላይ ብቻ እንደኔ ሁሉም ታይቶት እውነተኛው ነገር ታይቶት እግዚአብሔር ጸርነቱን ምህረቱን እንዲያደርግላቸው እንዲጸልዩ የኢትዮጵያ ሕዝብ ደግሞ እንደነገርኩ የኦርቶዶክስ ተዋህዶ እምነት ተከታይ ሆነው በጸሎት አብሯቸው እንዲሆን ነው እኔ መዘምረው መጸልየው። እኔ እንደተመለስኩት ሁሉም እንዲመለሱ ምህረቱን እንዲያገኙ ነው። እኔ ይሄን መልእክት ነው ማስተላለፍ የምፈልገው። በቅርቡ ለሌሎች እምነት ተከታዮችስ አሁን ለነበርሽበት እምነት ተከታዮች የምታስተላልፊው መልእክት? ለነሱ ያው የልባቸውን ያውቃሉ። ሁሉም የልባቸውን መሻት ያውቃሉ ብዬ አስባለሁ። አብዛኛው እዛ ውስጥ ሳይፈልግም ሊሆን ይችላል፣ ፈልጎም ተገዶም ምንም ሊሆን ይችላል። ይሄ የሰው መብቱ ነው። ግን ደግሞ እግዚአብሔር እዚህ ምድር ላይ ትክክለኛ ነገር ብሎ ያዘውም ነገር አለና እንደኔው በቃ እኔ እንደመለሰኝ ሁሉንም ሕዝብ ወደ ትክክለኛው መንገድ እንዲመለሳቸው ጸልዩላቸው ነው የምለው። እኔ በዚህ በኩል የኦርቶዶክስ እምነት ተከታዮችን ለሁሉም ጸልዩ፣ ለኔ ብቻ ሳይሆን እዛ ውስጥ ላለው ሕዝብም ሊሄድ ላለው ሕዝብም ለሁሉም ጸልዩላቸው ማለት ነው። እሺ እንግዲህ እናመሰግናለን ስለሰጠሽ መረጃ። በነገው ዕለት እንግዲህ ስለ ወይበላ ማርያም ቃጥላ ማርያም እየሄድሽ እንግዲህ በየቤተ ክርስቲያናቱ እመቤታችን ቅድስት ድንግል ማርያምንና በየእምነቱ እየሄድሽ ይቅርታ እንደምትጠይቂ ያጠፋሽው ነገርም ህዝቡን በቪዲዮ ይቅርታ ጠይቃለሁ ብለሽኛል። ስለሱም እንግዲህ ከቀናት በኋላ ቃለ መጠይቅ አድርገን እንደውልልሽ ወይ በቪዲዮ የምናቀርብሽ ይሆናል። እሺ እኔም በጣም ነው የማመሰግነው ደውላችሁ ስለጠየቃችሁኝ ስለነገርኳችሁ መረጃዎች እንዳለ እና ከዚህ በኋላም ደግሞ ከቃጥላ ማርያም ስመለስ በትክክል ክርስትናውን ተቀብዬ በቪዲዮ እንደምመጣ በዚሁ እየተናገርኩኝ ጸልዩላችሁ እንዳልኳችሁ በጸሎት አግዟቸው አብራቸው ሆኑ ማለት ነው ፈልገው። ትክክል። ከይቅርታ የሚበልጥ ነገር የለምና ኢትዮጵያ ሕዝብ እንግዲህ ይቅርታ ያደርግልሻል ብለን እናምናለን። አድማጮች ይህንን ቪዲዮ ሼር እየተደረገም ሰው ጋር እንዲደርስ ዘርፌ ወደ ኦርቶዶክሷ እንደተመለሰች ወደ እምነቷን በልቧ ሐሯንም አንከሯንም አንገቷ ላይ እንዳሰረች ነው እንግዲህ እየተሰማ ያለው። ክቡራን አድማጮች ይኸው ከዘርፌ እንደሰማችሁት ሼር አድርጎት ላይክ በማድረግም ሰው ጋር ያደርሱ እንላለን። እናመሰግናለን። እሺ እኔም በጣም አመሰግናለሁ። ሰላም። እሺ ሰላም።